ፎሬክስ ትሬዲንግ በዓለም ላይ ትልቁ የፋይናንስ ገበያ ሲሆን በአንድ ሌሊት በርካቶችን ወደ ቱጃርነት የለወጠ ፊት አውራሪ የሀብት መንገድ ነው። በርካቶች ፎሬክስ ትሬዲንግ ከፍተኛ ትርፍ የሚያስገኝና ከየትኛውም የዓለም ክፍል ለመገበያየት የሚያስችል ፍቱን ዘዴ አድርገው ይመለከቱታል። በየቀኑ ከ6 ትሪሊየን በላይ ግብይት የሚፈጸም በመሆኑ ሚሊዮኖች ወደዚህ የቢዝነስ ዓለም በእጅጉ ይሳባሉ። አብዛኛዎቹ ትሬደሮች በዚህ መስክ ወጥ የሆነ ስኬት ማግኘት አይችሉም። በርካታ ጥናቶች እንደሚያመለክቱት ወደ 90% የሚጠጉ የፎሬክስ ትሬደሮች ለፎሬክስ የበጀቱትን ገንዘብ እስከናካቴው ያጡታል። ለምን? መልሱ ትሬደሮች በተደጋጋሚ በሚከውኗቸው የተለመዱ ስህተቶች። በዚህ ቪዲዮ ውስጥ የተለመዱትን በፎሬክስ ትሬዲንግ ውስጥ የሚያጋጥሙ ስህተቶችና እንዴት መቅረፍ እንዳለብን እንመለከታለን። እነዚህን ስህተቶች መቅረፍ ከቻላችሁ በየትኛውም ከረንሲ ፔር ላይ በማትገምቱት ጊዜ ከፎሬክስ የሚገኘውን ትሩፋት መቋደስ ትችላላችሁ። በቅድሚያ ግን ይህን ቪዲዮ ላይክ በማድረግ ይህን አስተማሪና ቁም ነገር አዘል ቻናል ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ቤተሰባዊ ጥሪያችን ነው። መጀመሪያ ላይ የምናገኘው ላክ ኦፍ ሶሊድ ትሬዲንግ ፕላን ወይንም ግልጽ የሆነ የትሬዲንግ ፕላን አለመኖር። ትሬደሮች ከሚሰሯቸው በጣም አላስፈላጊ ስህተቶች አንዱ በደንብ የተገለጸ የትሬዲንግ እቅድ ሳይኖራቸው ወደ ፎሬክስ ገበያው መግባታቸው ነው። ብዙ ትሬደሮች ወደዚህ ቢዝነስ የሚገቡት በዘፈቀደ ምክሮች፣ ዩቲዩብ ላይ በዘፈቀደ በተጫኑ ቪዲዮዎች ወይንም በውስጣዊ ስሜት ላይ ብቻ ተመርኩዘው ነው። ይሄ ማለት ካርታ ወይንም ጂፒኤስ ሳታበሩ ወደማታውቁት ውስብስብ መንገድ እንደመሄድ ይቆጠራል። የዚህ ፍጻሜ ደግሞ መዳረሻው የተሳሳተ ነው። አንዳንዶች እንዳጋጣሚ ሆነና በመጨረሻ ቦታው ላይ ሊደርሱ ይችሉ ይሆናል። ነገር ግን ይሄን የተሳሳተ መንገድ ቀደም ብለው ቢያውቁት ኖሮ ብዙዎች ራሳቸውን ከኪሳራ ይታደጋሉ። እነዛ በሙከራና በኪሳራ ወደ ስኬት የሚሄዱት ደግሞ ካለምንም ስህተትና ካለምንም ጊዜ ማባከን ወደ አለሙ ስኬት ይደርሱ ይችሉ ነበር። ለምን? ትክክለኛውን የመንገድ ጠቋሚ ጂፒኤስ በመጠቀም በትክክለኛው መንገድ ስለሚጓዙ። ይሄ የትሬዲንግ እቅዳችሁ የመንገድ ካርታ እንደማለት ነው። ግልጽ ያልተደበሰበሰ ስትራቴጂ ካላችሁ፣ ግልጽ ግቦችን ካስቀመጣችሁ፣ ሪስክ ማኔጅመንት ስትራቴጂን ካወቃችሁ፣ ወደ ትሬዱ መግቢያና መውጫ ሰዓታችሁን ከለያችሁ ትሬድ ማድረግ ቀላል የማይሆንበት ምንም ምክንያት የለም። እነዚህን ካላደረጋችሁ ግን እመኑኝ ትሬድ ሳይሆን እየተጫወታችሁ ያላችሁት ቁማር ነው። የቁማርተኛ ደግሞ አሸናፊ የለውም። ስለዚህ ማድረግ ያለባችሁ ጊዜ ወስዳችሁ ዝርዝር የትሬዲንግ ፕላን ማዘጋጀት፣ ግልጽ የሆነ ግባችሁን በማስቀመጥ የሪስክ ማኔጅመንት ስትራቴጂንና ወደ ትሬድ የመክፈቻ ነጥብና የመዝጊያ ነጥብ መስፈርቶችን ማዘጋጀት። ስሜታችሁ በጥብቅ ሊፈታተናችሁ ይችላል። ነገር ግን እናንተ ከስትራቴጂያችሁ በፍጹም ንቅንቅ ማለት የለባችሁም። ሁለተኛ ላይ የምናገኘው ትልቅ ስህተት ሪስክ ማኔጅመንትን ችላ ማለት። አንድ ትሬዲንግ ላይ ሁሉንም ነገር አደጋ ላይ ጥለው ሀብታም ስለሆኑ ትሬደሮች ታሪክ ሰምታችሁ ይሆናል። እናንተ የማትሰሙት ተመሳሳይ ስህተቶችን እየሰሩ ሁሉንም ገንዘባቸውን ያራገፉትን ስፍር ቁጥር የሌላቸውን ሰዎች ታሪክ ነው። ሪስክ ማኔጅመንት የተሳካ ትሬዲንግ ለመከወን አስፈላጊው ነገር ሆኖ ሳለ ብዙ ትሬደሮች ችላ ይሉታል። በርካቶች ብዙውን ጊዜ በአንድ ግብይት ትልቅ ገንዘብ ለማግኘት በሚል ትልቅ ካፒታል አደጋ ላይ ይጥላሉ። ይሄም አልበቃ ብሏቸው ስቶፕ ሎዝን ለመጠቀም ፈቃደኞች አይደሉም። የትሬዲንግ ግራፍ ሁል ጊዜ በምትፈልጉት መንገድ አይሄድም። ስቶፕ ሎዝ አትጠቀሙ ማለት የሆነ ሰዓት ላይ መክሰራችሁ አይቀርም ማለት ነው። ቀጥታ ለዚህ ችግር የሚያስፈልገውን መፍትሄ እንመልከት። ምንጊዜም ቢሆን በፍጹም መርሳት የሌለባችሁ የሪስክ ማኔጅመንት ወርቃማ ሕግን መጠቀም ነው። በአንድ ትሬዲንግ ከ1 እስከ 2% በላይ የትሬዲንግ ካፒታላችሁን አደጋ ላይ አለመጣል ነው። ይሄ ሊከሰቱ የሚችሉ አደጋዎችን ለመገደብ ይጠቅማችኋል። ከዚህም በተጨማሪ ስቶፕ ሎዝን መጠቀም በፍጹም እንዳትረሱ። አስታውሱ፣ ካፒታላችሁን ከኪሳራ መጠበቅ መቻላችሁ በራሱ ትልቅ ትርፍ ነው። ሶስተኛ ላይ የምናገኘው ስህተት ኦቨር ትሬዲንግ፣ ከመጠን በላይ መገበያየት። ከመጠን በላይ መገበያየት በተለይም ጀማሪዎች የሚሰሩት ሌላኛው የተለመደ ስህተት ነው። በትጋት ለረጅም ጊዜ መስራት ጥሩ እንደሆነ የሚገልጽ ባህል አለን።
ይኑር እንጂ ይሄ በትሬዲንጉ ዓለም በፍጹም አይሰራም። ይህም የሚመጣው ብዙውን ጊዜ ባገኘነው ትርፍ ሳንረካ ስንቀር ወይንም ኪሳራችንን ለማካካስ ጥረት ስናደርግ ነው። ከመጠን በላይ ትሬድ ማድረግ ስሜታዊ ስለሚያደርገን የተሳሳተ ውሳኔ ላይ እንድንደርስ ያደርገናል። ይሄ ደግሞ የምናገኘውን ትርፍ ቅርጥፍ አድርጎ የሚበላ መጥፎ ባህሪ ነው። ለዚህ የሚሆነው መፍትሄ ደግሞ ከብዛት ይልቅ ጥራት ላይ ማተኮር ነው። ስለዚህ ማድረግ ያለብሽ ከስትራቴጂሽ ጋር የሚጣጣመውን የትሬዲንግ አይነት በብልሃት መምረጥ። አራተኛ፣ በስሜት ላይ ተመርኩዞ ውሳኔዎችን መወሰን። አስተውሉ፣ ትሬዲንግ መዝናኛ አይደለም። ጭንቀትን ሊያስከትል የሚችል የአእምሮ ሰላምን የሚያናጋ ስግብግብነት፣ ስጋት፣ ሐዘን፣ በራስ አለመተማመን ወይንም ከመጠን ያለፈ በራስ መተማመን የመሳሰሉ ስሜቶች አጉል ውሳኔን እንድትወስኑ ያደርጓችኋል። ለምሳሌ ስግብግብነት ስንል ራይት ፖዚሽን ላይ ሳንደርስ ወደ ገበያው መግባት ሲሆን፣ ትክክለኛውን ማትረፍ ያለብን ቦታ ላይ ሳንደርስ ቴክ ፕሮፊት ማድረግ ደግሞ ፍርሃት ነው ማለት ነው። ለዚህ መፍትሄው ምንድነው ካላችሁ፣ ህግን ማክበር። ምንም አይነት ስሜት አያስፈልጋችሁም። ለህግና ለደንባችሁ ብቻ ተገዢ መሆን አለባችሁ። የትሬዲንግ ፕላናችሁን በማክበርና ወደ ትሬዲንግ ለመግባትና ለመውጣት አስቀድሞ ግልጽ የሆኑ ህጎችን በመጠቀም ጠንካራ ዲሲፕሊን መገንባት። ልብ በሉ፣ ሁልጊዜም ሎጂካል መሆንን አትርሱ። አምስተኛና በዚህ ቪዲዮ መጨረሻ ላይ ያስኩላችሁ ሌላኛው ስህተት ደግሞ ራሳችሁን ማስተማር ማቆም ወይንም አለመቻል ነው። ፎሬክስ ትሬዲንግ በአንድ ጀንበር ልትቆጣጠሩ የምትችሉት ፈጣን የሀብት መንገድ አይደለም። ነገር ግን ጥሩ ዲሲፕሊን በመገንባት አስተማማኝና ዘላቂ የሀብት መንገድ ልታደርጉት ትችላላችሁ። ስለ ገበያው ጥልቅ ግንዛቤ፣ ቴክኒካል የሆነ ትንታኔና የምንዛሬ እንቅስቃሴዎችን በጥንቃቄ መመርመርና ማወቅ ይጠበቅባችኋል። ከእናንተ የተሻለ የትሬዲንግ ልምድ ካለው ሰው ነገሮችን ለመረዳትና ለመማር የሚያስችል ጥሩ ሳይኮሎጂም ሊኖራችሁ ይገባል። በዚህ አጋጣሚ ይህን ቻናል ሰብስክራይብ በማድረግ በዚህ ዙሪያ የተሰሩ ጥሩ ትሬደር ለመሆን የሚያበቋችሁን ስትራቴጂዎችን ተመልከቱ። ብዙ ትሬደሮች በቂ ዕውቀትና ልምድ ሳይኖራቸው ወደ ገበያው ይገቡና ሊወጡት ወደማይችሉት ትልቅ ስህተት ይገባሉ። ለዚህኛውስ መፍትሄው ምንድነው ካላችሁ፣ ትምህርት ላይ ኢንቨስት ማድረግ። መጽሐፎችን አንብቡ። ስለ ፎሬክስ የተጻፉ በርካታ የትሬዲንግ ስትራቴጂዎችን አንብቡ። ከመካከላቸው ለእናንተ የሚስማማውን መርጣችሁ በደንብ ተዘጋጁበት። ከዛም ትሬድ አድርጉ። ምንም ትሬድ አድርጋችሁ የማታውቁ ከሆነ ደግሞ በሪል ካፒታል ትሬድ ከማድረጋችሁ በፊት በዴሞ አካውንት ተለማመዱ። በዴሞ አካውንታችሁ ማትረፍ ከቻላችሁ በኋላ ወደ ሪል ትሬድ መግባት ትችላላችሁ።